የተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ በጎነት በችግር ላይ ላሉ ወገኖች በእጅጉ አስፈላጊ ነው። በአሁኑ ወቅት በማህበራዊ ሚዲያ በተለይም በቲክቶክ ከፍተኛ ተከታይ ያላቸው ወጣቶች ያላቸውን ተጽዕኖ በመጠቀም በችግርና በረሃብ ለሚሰቃዩ ወገኖቻችን ድምፅ እየሆኑ ይገኛሉ። ከነዚህም መካከል በቅርቡ ከእስር የተፈታው ታዋቂው ጆን ዳንኤል አንዱ ነው። ጆን ዳንኤል ችግሩ ወዳለበት ስፍራ በአካል በመገኘት በረሃብና በችግር ውስጥ ያሉ ወገኖቻችንን እውነታ እያሳየ ይገኛል። እነዚህ ወጣቶች ባላቸው ሰፊ ተከታይና በሚሰሩት ቀጥታ ዘገባ ወይም ላይቭ ከቨሬጅ የሚከተሉትን ለውጦች እንደሚያመጡ ይታመናል። አንደኛ፣ የችግሩን ጥልቀት ማሳየት። በቦታው ተገኝተው የሚቀርጹት ምስል የችግሩን አሳሳቢነት በግልጽ ያሳያል። ሁለተኛ፣ ፈጣን መፍትሄ። ተከታዮቻቸው በቁጭትና በፍጥነት እርዳታ እንዲያደርጉ በማነሳሳት ረገድ ትልቅ ሚና ይጫወታሉ። ሶስተኛ፣ ድምፅ መሆን። ድምፅ ለሌላቸውና ለተረሱ ወገኖች አማራጭ የመገናኛ ዘዴ በመሆን እያገለገሉ ነው። እኛም ይህንን የወጣቶች ንቅናቄ እንደግፈዋለን። የወጣቶችን አቅም ለበጎ ዓላማ ሲውል ማየት ትልቅ ተስፋ ይሰጣል። ለወገን ደራሽ ወገን ነው።